አልሐምዱሊላህ ረቢል ዓለሚን በጤና ስላከረምከን፣ በአፊያ ስለምታቀማጥለን፣ በትንሿ ጥረታችን ላይ በረካንና መሻትህን ጨምረህ ያለ ገደብ ለምትረዝቀን። አልሐምዱሊላህ ረቢል ዓለሚን በምንወዳቸውና በሚወዱን ሰዎች መካከል ስለምታኖረን። አልሐምዱሊላህ ረቢል ዓለሚን በሚታይም በማይታይም ጥበቃ ከክፉ ነገሮች ሁሉ ስለምትሰትረን። አልሐምዱሊላህ ረቢል ዓለሚን በወንጀል ጨቅይተን ተውበትን ፈልገን ወደ አንተ ስንመጣ ሳታሳፈር በደስታ መርሐባ ብለህ ስለምትቀበልን። አልሐምዱሊላህ ረቢል ዓለሚን በዱንያም ሆነ በአኺራ ወኪላችን አንተ ስለሆንክ። አልሐምዱሊላህ ረቢል ዓለሚን እወድሻለሁ ከሚለው ንግግር ያልተናነሰ ወይም ከዛ የተሻለ ትንሽ የምናሳያቸው ለነርሱ ማሰባችን እነርሱ ጉዳያችን መሆናችን መግለጻችን ትልቅ ዋጋ እንዳለው እንረዳለን። አንዱ ምን ይለን ራይድ እባላለሁ። እድሜ 34 ሲሆን ባለትዳርና የልጆች አባት ነኝ። ታዲያ ትዳሬን ላጣው ትንሽ ሲቀር ነው ካፋፉ ላይ ነው ያያስኩት እና እናንተም ትማሩበት ዘንድ ይህንን ታሪክ አካፈልኳችሁ። ባለቤቴ ወደ ቤተሰቦቼ ላከኝ አልፈልግህም ብላ እስከ ማለት የደረሰችበት ሁኔታ ነበረ። ታዲያ ምንድነው እኔ ባለቤቴን እወዳታለሁኝ፣ ነገር ግን እህቲማም አልሰጣትም ነበረ፣ ትኩረት አልሰጣትም ነበረ። ማለትም በእጅ ያዙ ወርቅ እንደሚባለው ማለት ነው። ባለቤቴ በጣም ጥሩ ሰው ናት፣ በጣም መልካም ሴት ከሚባሉት ናት። ለእኔ ሁሉን ነገር የሰጠች ሴት ናት። ቤቴን ትንከባከባለች። ቤቴ ስመጣ ቤቴ ብርሃን አድርጋ ነው የምትጠብቀኝ። ነገር ግን እኔ ምንም ትኩረት አልሰጠውም ነበረ። ተበጃጅታ ራሷን አሳምራ ቆንጆ ሆና ትጠብቀኛለች። ነገር ግን እኔ አይቼ እንዳላየ ነው ማየት። በቃ ምንም አይመስለኝም ነበረ። እንዴት ነሽ ደህና ዋልሽ ወይ የማለት እንኳን አቅሙ የለኝም ነበረ። እንደዛ አልላትም። ጥሩ ነገራቶችን፣ ጥሩ ንግግራቶች፣ የፍቅር ቃሎችን አልጠቀምም ነበረ። ከዛ ልክ አለ አይደለም አሰሪና ሰሪ ወይ ማለትም አሰሪና አገልጋይ እንደሚሆነው ነበረ እኔና እሷ የነበር ነው። እሷ ልታሳይ ትሞክራለች፣ እወድሃለሁ ለማለት ትሞክራለች፣ ስጦታዎች ትሰጠኛለች። ብቻ እኔን ለማስተማር የምትችለውን ሁላ አድርጋለች እና ለፋች። እኔ ደግሞ ጓደኞቼ ጋር ነው ማሳልፈው። አብዛኛውን ሰዓቴን ስራ ላይ ያሳልፋለሁ። ከስራ የተረፈችኝን ሰዓት ደግሞ ቀጥታ ጓደኞቼ ጋር ሄጄ ጓደኞቼ ጋር ተዝናነቼ ምናምን ነው የምመለሰው። እንኳን ለሷ ለልጆቼ እህቲማም ሰጥቻቸው አላውቅም፣ ዙሪያቻቸው አላውቅም። በቃ እያደጉ ነው አይደል? የሚፈልጉትን ነገር አድርግላቸዋለሁ፣ ገንዘብ እሰጣቸዋለሁኝ። ምን ይፈልጋሉ? ከዛ እሷ ልታናገረኝ ትሞክራለች። እባክህን እንደዛ አታድርግ ብላ ልታማከረኝ ስትል ሰዓት ስትጠይቀኝ የኔ የሚሆን ሰዓት ስጠኝ ስትለኝ የምትፈልጊውን እያደረኩልሽ አይደለ እንዴ? ገንዘብ እየሰጠሁሽ አይደለ? ምንድነው እንደዚህ የሚያደርግሽ? የምትፈልጊውን ነገር እያሟላሁልሽ ነው ምናምን በሚል ነበረ የምመልስላት። እሷ በጣም ደከመች። ልትመክረኝ ሞከረች፣ ቦታ እንዲሰጣት ልትነግረኝ ሞከረች። ነገር ግን እኔ ያንን ነገር ልብ አላልኩትም። በእጅ ያዙ ወርቅ አደረግኩት። በቃ እወጣለሁኝ፣ እዝናናለሁ፣ እመለሳለሁ። ውሎዋን አልጠይቃትም፣ እንዴት ነሽ አልላትም። ዲፕሬሽን ውስጥ ስትገባ ሙን ነሽ ነው አልላትም፣ እንዴት ነሽ አልላትም። በቃ ባል ሳይሆን ከቤት ያለ ዝም ብሎ አሰሪና ሰራተኛ እንደዚህ አይነት ነገር ነው። እኔ ሰራተኛ ነኝ ወይም ሚስትህ ብላ ጠየቀችኝ። አይ አንቺ ደግሞ ጭቅጭቅ አታብዢ፣ ትጨቃጨቂያለሽ ሁሌ። ትኩረት ፈልገ የሆነ ነገር ስትናገረኝ እንደ ጭቅጭቅ ነው የማየው። ታዲያ ይህ ነገር እንደዚሁ እየቀጠለ 3 ዓመታቶችን አሳለፍን። በቃ የመጀመሪያ ዓመት፣ ሁለተኛ ዓመት፣ 3 ዓመታት ሙሉ የምትችለውን ሁሉ አደረገች። ነገር ግን እኔ ትኩረት ልሰጣት አልቻልኩም። ታዲያ ከዕለታት አንድ ቀን ወደ ቤቴ ስመለስ ልብሷን በሻንጣ ቆጠራ ወደ ቤቴ ሊሄድ ነው አለችኝ። ወደ ቤተሰቦች ቤት መሄድ እፈልጋለሁ አለችኝ። ድንግጥ አልኩኝ። ምን ነው አልኳት። በቃ አንተ እኮ ጓደኞችህ ናቸው ህይወትህ፣ ሁሉ ነገርህ ስራህ ነው። እኔን ትኩረት አድርገህ አትሰጠኝም፣ ለልጆችህም ትኩረት አትሰጥም። እኛ ደግሞ ከአንተ ገንዘብ አይደለም የምንፈልገው፣ ከአንተ ፍቅርን የምንፈልጋለን። ቤትህን ኃላፊነት አለብህ፣ አዎ ኃላፊነትህን ትወጣለህ። ነገር ግን ይሄ ብቻ አይደለም ትዳር። አንተ ጋር የመጣሁት እኮ ባል ፈልጌ ነው እንጂ አሰሪና ሰራተኛ ሆነ እንድንኖር አይደለም። ትኩረት እንድትሰጠኝ እፈልጋለሁኝ፣ እህቲማም እንድትሰጠኝ እፈልጋለሁ፣ ውሎ እንድትጠይቀኝ እፈልጋለሁኝ ብዬ ደጋግሜ ነገርኩ። ነገር ግን አንተ ትኩረት ልትሰጠኝ አልቻልክም። ስለዚህ እባክህን ወደ ቤተሰቦች መሄድ እፈልጋለሁኝ ብላ ትታኝ ሄደች። ልጆቼንም እሷም ትታኝ ሄደች። ቤቱ ጨለማ ሆነ። ማለት እንደዚህ ነው እንደ ቤቴ ብዬ እስከማስብ ድረስ
ጨለማ ሆነ። ሁሉ ነገር አስጠላኝ። ወደ ጓደኞቼ መሄድ አስጠላኝ። ጓደኞቼ ሲደውሉልኝ ራሱ በቃ አስጠሉኝ። እንደዛ ስጫወታቸው አብሬያቸው ስውል የነበረው ሰዎች አስጠሉኝ። ቤቴ ስመጣ በጣም የሚያስጠላ ሆኖ ነው የማገኘው። ምግብ አዘጋጅታ ቤቱን ኑር አድርጋ ነው የምጠብቀኝ የነበረው ሚስቴ የለችም። በጣም ጸጸት ተሰማኝ። ሄዳ ሳምንት ቆየች። በቃ ሳምንቱን ሙሉ ግን እኔ ሁሌ ሪሳላ እልክላታለሁ፣ ማለትም እጽፍላታለሁኝ። የሆነ ወድሻለሁ ምናምን አይደለም ምላት፣ ምንድነው ይቅርታ፣ በቃ ከልብ የተጸጸተ ሰው ይቅርታ ነበረ ምልክላት። ይቅርታ በቃ ሁለተኛ ይሄንን ነገር አላደርግም፣ እባክሽ ይቅርታ አድርጊልኝ እያልኩኝ የምችለውን ያክል ሞከርኩኝ። ከዛ በኋላ እሺ የመጨረሻ ፍርሳ ሰጣለሁ፣ የመጨረሻ እድል ሰጣለሁ። ነገር ግን ካሁን በኋላ ወደ ነበርክበት የምትመለስ ከሆነ ይሄን እድል አታገኘውም፣ ወደ ፍቺ እንሄዳለን፣ መፋታት እፈልጋለሁኝ አለችው። ከዛ በኋላ ለመጨረሻ ጊዜ አንድ እድል ብቻ ስጭኝ አላት። ከዛ ተመለሰች። ወደ ካፌ ሄዱ። ቁጭ ብለው ለ4 ሰዓታት ሰማኋት። ቁጭ ብዬ ሰማኋት። በቃ ያለውን ነገር ነገረችኝ። ይሄኔ ስንትን እያናገረች ስጠንሻት የነበረውን ትኩረት እንድሰጠኝ እፈልጋለሁ ስትለኝ ጭቅጭቅ የማደርገውን ሁሉንም ነገር ለማሳየት ሞከረች። በቃ ልትነግረኝ የፈለገችውን ሁሉ እንዳለ ነገረች። ጸጸት ተሰማኝ፣ አለቀስኩ፣ በጣም ነደመኝ። በቃ ለምንድን ነው እንደዚህ የልጆችን እናት ያደረግኩት? ለምን ባለቤት እንደዚህ ያደረግኩ ብዬ በጣም ጸጸተኝ። ከዛ በኋላ ስራዬን ገደብኩት፣ ወቅት አደረግኩለት። ለጓደኞቼ መስጠት ያለብኝ ለሚስቴ መስጠት ያለብኝም እንደዚሁም ደግሞ ለስራዬ መስጠት ያለብኝን ጊዜ ገደብኩት። ለልጆቼም ለሚስቴም ሰዓት መስጠት፣ ፍቅር መስጠት፣ ስጦታ መስጠት ያኔ የምችለውን ያክል ሁሉ ለማድረግ ሞከርኩኝ። ከዛ በኋላ እየተመለሰ ቤቴ እየበራ መጣ። እሷን በጣም ደስተኛ ሆነች። በቃ መጀመሪያ ፊቷ ጭልም ብሎ የነበረችው ሴት በጣም ያኔ ፊቷ እየበራ መጣ። በጣም ደስተኛ ሆነች። በቃ አሁን ባለትዳር፣ ትክክለኛ ባለትዳር ሆንን አልሐምዱሊላህ። እና ከታሪኬ እንድትማሩ ስለፈለግኩኝ ነው ብሎ ታሪኩን ይጨርሳል። እንግዲህ ይህ ታሪክ በጣም ብዙ ሰዎችን ያስተምራን ብዬ አስባለሁኝ። ትዳር የሚባለው ነገር የሆነ ገንዘብ አምጥቶ መስጠት ብቻ የሚመስላቸው ሰዎች አሉ። ከቤት ስንት ነገር የምታሳልፈው በልጆች ጫጫታ፣ ከዛ በኋላ ስራው ምኑ በቃ ያንን ሁሉ ስትራገል አድርጋ ጠብቀው ራሷን ቤቷን ጠብቃ ምናምን ስትጠብቀው ምንም አይመስለውም። ማለት በእጅ ያዙ ወርቅ ይመስላቸዋል። ከዛ መጨረሻ ላይ ሊያጧቸው ሲሉ ደግሞ ሴት ልጅ በተፈጥሮዋ ማለት ነው ምንድነው ዝምትልና መጨረሻ ላይ ነው የምትፈነዳው ማለት ነው። ተው ብለው እሱ ደግሞ ያንን ነገር ትኩረት አይሰጠውም። እንደውም አዙሮ ወደ ጭቅጭቅ ነው የሚወስደው ማለት ነው። ነገር ግን መጨረሻ ላይ ሴት ልጅ ምን ታደርጋለች? ያንን ነገር አዳምጠው የሆነ ነገር ላይ በቃ ተው ብለው እንትን እያለች እየወጣላት ነው የምትሄደው። መጀመሪያ በጣም የምትወደው ከሩሃ በላይ የምትወደው ሰው ሊሆን ይችላል። ግን ቀስ በቀስ እየረሳቸው ነው የምትሄደው። በቃ እየተወቹ ትሄድና መጨረሻ ላይ በቃ ትፈነዳለች። ከዛ በኋላ እና የተመለሽ ብትባል ራሱ መመለስ የማትችል አይነት ነው የምትሆነው ማለት ነው። በጣም ከባድ ነው። ሴት ልጅ ስትወድም በጣም ከባድ ነው። ይሳን እንትኑን ፍቅሯን መሸከም ራሱ ከሚከብድ ድረስ በጣም ደስ የምትል ናት። ነገር ግን ደግሞ እንትን ይሆን ሲበቃት ደግሞ እንደዛ ወንድ እዚህ ምድር ላይ በቃ መጀመሪያ ዓለም ላይ ከሷ ዘንድ ከሱ የበለጠ ተወዳጅ ሰው እንደሌለ አድርጋ ማሰብን ታደርጋለች። ከዛ በኋላ ደግሞ ስትጠላው ደግሞ በዛው ልክ ዓለም ላይ ከሱ የበለጠ ተጠይ እስከሚለል ድረስ አድርጋ ልጠላው ትችላለች። በጣም አስጠልታ ሰው ድምፁን ራሱ መስማት ሊያስጠላት ይችላል ማለት ነው። እና ጥንቃቄ ያደርጉ። በእጅ ያዙ ወርቅ እንደ መዳብ ይቆጠራል እንደሚባለው እንደዛ ይሆንባቸው። የእውነቴን ነው። እና ጥንቃቄ ያደርጉ። ሴቶችም ደግሞ አንዳንድ ጊዜ እንደዚህ አይነት ነገራቶች በሚከሰቱ ጊዜ ቁጥጥ ብላችሁ የሆነ ልክ ለምሳሌ መጀመሪያው አካባቢ የሆነ ትዕግስት ያለ ነው፣ ትዳር ውስጥ መታገስ ምናምን ያለ ነው። ግን ይሄ መጨረሻው ቦታ ላይ እስከምትደርሱ ድረስ አትጠብቁ። ምክንያቱም ትዳር ይፈርሳን፣ ከዛ በኋላ ቤተሰብ ልጆች ይበተናሉ፣ ብዙ ነገር ነው የምታጡት መጨረሻ ላይ። እና ታግሳችሁ መፈንዳት ሳይሆን መጨረሻ ላይ ያኔ ይህንን ነገር ከመፈጠሩ በፊት ትዳሩ እንዲስተካከል ሰውየው ለማየት እንድሞክር ልክ አሁን እንደዚህ ተመሳሳይ የሆኑ ነገራቶችን ልክ አሁን እሷ እንዳደረገችው አይነት ነገርንም እንደዚሁም መሰል ነገራቶች ቢደረጉ ሞር የተሻለ ነው ብዬ አስባለሁኝ። ምክንያቱም ሰዎቹ እንዲነቁ ስለሚያደርጋቸው፣ ከዛ በኋላ ከእንቅልፋቸው እንዲነቁ ስለሚያደርጋቸው ማለት ነው። ወንዶች ብዙ ጊዜ ይህንን ነገር ስለማያዩት ማለት ነው። እና ብቻ በጣም ብዙ ነገር ከታሪኩ እንማራለን ብዬ አስባለሁ። አላህ ያህፈዘኩም። ሰላም አለይኩም ወረህመቱላህ።